ዝም በሉ እስቲ። ቴሌብር ከስተመር ምን ይዞላችሁ መጣ? ውድ የቻናላችሁ ቤተሰብ የሆናችሁ ሰላም ይብዛላችሁ። ስለ ቴሌብር ከስተመር እያንዳንዱን ነገር እናያለን። ኤርታይም እየጠየኩኝ 0.01 ነው፣ ባላንስ የለኝም። ስለዚህ ከከስተመር ኤርታይም ሲሞላ 25% ማግኘት የምንችልበት መንገድ ላሳያችሁ ነው። ይሄንን ለምሳሌ ቴሌብር ከፕሌይ ስቶር ላይ ካወረዳችሁ በኋላ እንደዚህ አይነት የሚለውን ውስጥ ላይ ከገባችሁ ሰልፍ የሚል ወይ ደግሞ አዘር የሚል ቶፕ አፑ 100 ብር ከሆነ ጌት የምታገኙት 25% ነው ማለት ነው። በፊት ላይ ነው ያንን 30% ሲሰራ ነበረ ማለት። ለምሳሌ ይሄው ማየት ትችሉታላችሁ። ቶፕ አፑ 25% ነው ማለት። ይሄንን እንደምታዩት ለምሳሌ ኤርታይም ልሞላ ነው እኔ። ኤርታይም ሲሞላ ግን ይሄኛው 25% ኦንሊ 100 ብር ኤርታይም ላይ ብቻ ነው የምትገኘው የተፈቀደችው ማለት ነው። ለምሳሌ 50 ከሞላችሁት ያንን ነገር ላታገኙ ትችላላችሁ። እኔ ለምሳሌ የ100 ብር ካርድ ሞልቼ ላሳያችሁ። ቫላንስ ዜሮ ነው አይታችኋል። ስለዚህ ኤርታይሙን ሞልቼዋለሁ ማለት ነው። አሁን ለጠይቅ አሁን ስንጠይቀው ስንት ብር ነው የሚሆነው? 125 ብር ነው የሚሆነው ማለት ነው። ከኤርታይም ከከስተመር ሲሞላ ማለት ነው። ይሄን በምን አይነት መልኩ ነው ወደ ገንዘብ መቀየር ይቻላል ከተባለ ለምሳሌ 10 ከስተመር ካላችሁ ለ10 ከስተመር ይሄንን ነገር የምትልኩ ከሆነ እናንተ 250 ብር ቀጣይ ቴሌብር ፓርትነር ወይ ደግሞ በቴሌብር ኤጀንት ሆናችሁ ገንዘባችሁ ሜክ የምታደርጉበት መንገድ ወይ ደግሞ ገንዘብ የምታገኙበት መንገድ ለእናንተ እያንዳንዱን አሳያችኋለሁ። በቴሌብር ፓርትነር ኤርታይም ወይ ደግሞ ኤርታይም ኢቪዲ የሚባል ወይ ደግሞ በፔፐር ፕሪንት ተደርጎ እንዴት እንደሚወጣና እያንዳንዱን ነገር አሳያችኋለሁ። በቀን ምን ያህል መስራት እንደሚቻል እያንዳንዱን ነገር በኢቪዲ ፕሪንት አሳያችኋለሁ። ሰላም ቆዩ።